ይኸውላችሁ ተረጋጉ። ይህን ነገር ደግሜ ልበለው፣ ተረጋጉ። በቃ ቀስ በሉ። አላረፈዳችሁ፣ ከኋላ አልቀራችሁ፣ አልጠፋችሁም ወይም ደግሞ አልተሰበራችሁ። ይልቁኑ የሆነ ሰውን ሩጫ ነው እየሮጣችሁ ያላችሁት። ታዲያ ልክ ያንን ሩጫ መቀጠልን ስታቆሙ ከህይወት ዓላማችሁ ጋር መገናኘት ትችላላችሁ። አያችሁ፣ የምንኖርባት ዓለም ባህል ፍጥነት፣ በቶሎ የሚገኝ ስኬት፣ በቶሎ የሚታይ ውጤትና በአንድ ጀንበር የሚደረስበት ከፍታን ያበረታታል። ሁሉም ሰው ነገሮች አሁን እንዲሆን ይፈልጋል። ሁሉም ሰው የመጨረሻው መስመር ምን እንደሚመስል የሚያውቅ ነው የሚመስለው። የሚያሳዝነው ግን ብዙ ሰዎች ምን እያሳደዱ እንደሆነ እንኳን አያውቁትም። ዝም ብሎ ነው የሚሮጡት። ለምን ብትሏቸው መልሳቸው ሰዎች እየሮጡ ስለሆነ እነሱን አይተን ነው የሚል ነው። ነገር ግን አንድ ወሳኝ እውነት ልንገራችሁ። ፈጣሪ እንድትወዳደሩ አይደለም የፈጠራችሁ። እሱ የሰራችሁ እንድትጨርሱ ነው። የመኖር ዓላማችሁን እንድታጠናቅቁ ነው። እጃችሁ ላይ ያስቀመጠላችሁን ስራ እንድታስረክቡ ነው እንጂ የሌሎችን ሩጫ እንድትሮጡ አይደለም። የሆነ ሰው ስኬታማ ሲሆን፣ ትልቅ ቤት ውስጥ ሲኖር፣ አጃቢው ሲበዛ ምናምን ያ ነገር እናንተ እየወደቃችሁ እንደሆነ፣ ወደ ኋላ እየቀራችሁ እንደሆነ ሊያሳምናችሁ ይሞክራል። ነገር ግን ንጽጽር ሁሌም የሚዋሻችሁ ነገር ነው። የምታመሰግኑባቸው ነገሮችን ይሰርቅባችኋል፣ እድገታችሁንም ይጠልፍባችኋል። አያችሁ፣ ጊዜን እናንተ ማፍጠን አትችሉም። ያ ከናንተ ቁጥጥር ውጭ የሆነ ነገር ነው። ለዛ ነው ፈጣሪ ረጋ ብላችሁ እንድትጓዙ የሚፈልገው። በዛ ረጋ ማለት ውስጥ፣ በዛ መጠበቅ ውስጥ እናንተን ቅርጽ የሚያስይዙ ወደ መስመር የሚያስገቧችሁ ነገሮች አሉ። ያ መዘግየት በፍጹም ቅጣት አይደለም። ይልቁኑ እናንተ የምትሰሩበት ምዕራፍ ነው። እዚህ ያላችሁት ማደግን ትተው የሚያስመስሉትን ሰዎች ለማስደሰት አይደለም። እዚህ ያላችሁት ከፍ ለማለት ነው። ያ ከፍታ ደግሞ ጊዜን ይፈልጋል። ማንም ሳያጨበጭብላችሁ ለብቻ መራመድን ይጠይቃል። ብዙ ጊዜ የሚጮሁ እይታን የሚያበዙ ሰዎች በፍጥነት ሲጓዙ፣ ዝም የሚሉ ረጋ የሚሉ ሰዎች ደግሞ ስራቸውን እያጠነከሩ በእርጋታ ሲጓዙ አስተውላችሁ አታውቁም? በአንድ ጀንበር የሚበቅል ዛፍ በቀጣይ ቀን ማዕበል ሲመጣ ተገንድሶ ይወድቃል። ነገር ግን ያ ረጋ ብሎ ስሩን እያጠነከረ ቅርንጫፎቹን እያበዛ የሄደው ዛፍ ግን እያንዳንዱን የወቅት መፈራረቅ መሻገር ይችላል። ያ አይነት ስኬት ነው ለእናንተም የሚያስፈልጋችሁ። ነገር ግን ካጣደፋችሁት፣ ፕሮሰሱን ካዛባችሁ፣ ስቴፖችን ከዘለላችሁ ጥሩ የሚመስል ህይወትን መገንባት ትችላላችሁ። ነገር ግን ያ ሲታይ ደህና የሚመስለው ህይወት አንዲት ጫና ስትመጣበት ወዲያውኑ ይፈራርሳል። ስለዚህ ለኔም ለምን አልሆነም ብላችሁ መጠየቅ አቁሙ። ይልቁኑ አሁንም እየተሰራ ያለ ነገር እኔ ጋር ለምን አልተጀመረም ብላችሁ ነው መጠየቅ ያለባችሁ። ለምን መሰላችሁ? አንድ ቦታ መድረስ ካለባችሁ ጊዜ አስቀድማችሁ ከደረሳችሁ እዛ የምትቆዩበት ጥንካሬ አይኖራችሁ። ሁሉም ነገር በትክክለኛው ጊዜ ብቻ ነው መከወን ያለበት። ሰዎች ይሩጡ፣ ተዋቸው። ሰዎች ያገኙትን ነገር ያግበስብሱ፣ ተዋቸው። ሰዎች ሁሉን ነገር ያሳዱ፣ ተዋቸው። እናንተ ግን በዓላማ ተንቀሳቀሱ። እየጸለያችሁ ተንቀሳቀሱ። ኃይል ተሞልታችሁ ተራመዱ። ምክንያቱም እነሱ ያልገባቸው ወሳኝ ነገር እናንተ ስለተረዳችሁት ማለት ነው። መፍጠን ጮክ ያለ ነው፣ ጥበብ ግን ዝም ያለ ነው። ብዙ ዓመታትን በጽናት የሚቆም ህይወትን የምትፈልጉ ከሆነ እሱን ባንዴ ለመገንባት አትሯሯጡ። ነገር ግን ከችግኝነት አንስታችሁ ስር እያስያዛችሁ ትገነቡታላችሁ። እስኪ ስለመታገስ አንድ ነገር ልበላችሁ። በእምነት ውስጥ ሆኖ መጠበቅ በፍርሃት ከመሮጥ ይልቅ ጠንካራ ነው። ምክንያቱም ትዕግስት የማታዩትን ነገር ማመንን ይጠይቃል። ገና ባልተገለጠና ባልደረሰ ውጤት ላይ እንድታምኑ ይገፋፋችኋል። እናም ደግሞ ልክ እንደሆነ እንደተደረገ እያሰባችሁ ትራመዳላችሁ። እውነተኛ አሸናፊዎች በፍጹም ውጤቱን አያምኑ። እነሱ የሚያምኑት ሂደቱን ነው። ሂደቱ ከዘገየ በፍጹም አይደናገጡ። ለሌሎች ሰዎች ነገሮች እየተፋጠኑላቸው ስለሆነ እነሱ በፍጹም ጥርጣሬ ውስጥ አይገቡም። ምክንያቱም በፍጥነት የተንቀሳቀሰ ነገር ሁሉ ወደፊት እየሄደ ነው ማለት እንዳልሆነ በሚገባ ስለሚረዱት ነው። ረጋ ብሎ በመራመድ ውስጥ ነው በረከት ያለው። ሌሎች የማያዩትን ታያላችሁ፣ ሌሎች የማይሰሙትን ትሰማላችሁ። ሌሎች ቅርንጫፍን ሲያሳድዱ፣ እናንተ ግን ስራችሁን ታጠነክራላችሁ። ታዲያ አንድ ቀን ያ ማዕበል ሲመጣ እናንተ በፍጹም አትነቀነቁ። ሂደታችሁን ስታምኑ ሰላማችሁን ትጠብቃላችሁ። ማህበረሰቡ የእናንተን ፕሮግራም እንዲያወጣ አትፈቅዱለትም። መንፈሳችሁ ፍጥነታችሁን እንዲወስን ታደርጉታላችሁ።
በዚህ መንገድ ነው ነገሮችን በማፋጠን አባዜ በተያዘችው ዓለም መትረፍ የምትችሉት። ምክንያቱም ጫናው እውነተኛ ነው። ሰዎች በጣም ቀርፋፋ፣ የድሮ ሰው፣ አርፋጅ ምናምን ማለታቸው አይቀርም። እውነታው ግን ምን መሰላችሁ? የእናንተ ለሆነ ነገር በትክክለኛው ሰዓት ነው የተገኛችሁት። የእናንተ የሆነ ነገርን አላጣችሁ። ደግሞ በዛ እምነት ውስጥ እስከ ቆያችሁ ድረስ ያንን ነገር በፍጹም አታጡትም። ስለዚህ ንቁ። መገንባታችሁን፣ መራመዳችሁን፣ ማደጋችሁን ቀጥሉ። ለምን ሂደቱ በጣም ትንሽ አይሆንም፣ እናንተ ግን እንዳታቆሙ። ምክንያቱም ትንሽ ብትሆንም የማትቋረጥ እንቅስቃሴ ዑደትን ትፈጥራለች። ያ ዑደት ደግሞ የዲሲፕሊን ቋንቋ ነው። ያ ነው ውስጣችሁ ያለውን እሳት ሞቲቬሽን ቢጠፋ እንኳን እንዳይጠፋ የሚያቆይላችሁ ነዳጅ። በፍጹም መጣደፍና መሮጥን አማራጭ እንዳታደርጉ። ምክንያቱም ስኬት ማለት ማን ቀድሞ እዛ ደረሰ አይደለም፣ ማን ጥንቅቅ ብሎ ደረሰ ነው የበለጠ ትርጉም ያለው። አንዳንዴ ከባዱ ፓርት ሂደቱ ሳይሆን በዛ ሂደት ላይ የተራመዳችሁ እንደሆነ የሚያያችሁ ሰው ሳይኖር እንኳን በሂደቱ ማመን ነው። ልክ ጥርጣሬ ወደ ጆሮአችሁ ጠጋ ብሎ ጊዜ እያባከናችሁ ነው ወይም ደግሞ ይሄ ነገር እኮ አሁን መስራት ነበረበት ምናምን ይላችኋል። ነገር ግን ፈጣሪ እንድትጣደፉ አይደለም እዛ ያደረሳችሁ። እዛ ያስቀመጣችሁ ቀስ እያላችሁ እንድታድጉ ነው። በተለያዩ ምዕራፎች፣ በተለያዩ ወቅቶች በዝምታና በጥንካሬ እንድታድጉ ነው። እያንዳንዱ ማስተርፒስ የሆነ ስራ እኮ ጊዜ ይወስዳል። እያንዳንዱ የምትገለሉበት ምዕራፍ ፈጣሪ እናንተን የሚቀጣበት ሳይሆን ለቀጣዩ ሂደት የሚያዘጋጅበት መንገድ ነው። ያንን መንገድ ደግሞ በፍጹም ልባችሁ ልታምኑት ይገባል። ደግሞም የእናንተን ጉዞ በሌሎች ማስመሪያ መለካት ማቆም አለባችሁ። ምክንያቱም ለነሱ 1 ዓመት የፈጀ ነገር ለእናንተ 5 ዓመታትን ሊፈልግ ይችላል። ነገር ግን እናንተ የምትገነቡት በፍጹም የማይነቀነቀው ነው። ስለዚህ እንዲሮጡ ተዋቸው፣ እንዲጣደፉ፣ ዓለምን ለማስገረም እንዲለፉ ተዋቸው። እናንተ ግን በቦታችሁ መገኘታችሁን እንዳታቆሙ፣ መራመዳችሁን ቀጥሉ። ታዲያ የሆነ ሰዓት ላይ እናንተ ሳታውቁት ለውጣችሁ ጮክ ብሎ መናገር ይጀምራል። ያ እንግዲህ የራስን መንገድ መራመድ የሚያመጣው ነው። ጉዞ የብቸኝነት ሊመስል ይችላል፣ ነገር ግን በፍጹም አይደለም። ቀስ ያለ ሊመስል ይችላል፣ ነገር ግን እርግጠኛ የምትሆኑበት ጉዞ ነው። ታዲያ ያንን መንገድ ስታምኑት ሰዎች እንዲያጨበጭቡላችሁ መጠበቅ ታቆማላችሁ። ምክንያቱም እየገነባችሁት ያለው ነገር ትክክለኛና እውነተኛ እንደሆነ ስለምትረዱት ማለት ነው። ሰዎች የምትጓዙበትን ፍጥነት ጥያቄ ሲያነሱበት በመስመራችሁ እየሄዳችሁ እንደሆነ እንዳላረፈዳችሁ ነገሯቸው። ምክንያቱም ማን እንደሆናችሁ ታውቃላችሁ። ምን መያዝ ምን መጣል እንዳለባችሁ ይገባችኋል። ፈጣን የሆኑ ተከታዮች አያስፈልጓችሁ። ሁሌ ፍሬያማ የሚሆኑ ሰዎች ናቸው አጠገባችሁ መቆም ያለባቸው። ጩኸትና ወካታው እንዲያልፍ ፍቀዱለት። ጊዜያዊ ከበርቻቻዎች እስኪደበዝዙ ተዋቸው። ቀስ እያላችሁ በትኩረት ተራመዱ። ምክንያቱም የእናንተ መዳረሻ ፍጥነትና ጥድፊያን አይፈልግም። የሚፈልገው ሙሉ ትኩረትና ኤነርጂያችሁ ነው። አስተውሉ። እያንዳንዱ የዓለማችን ታላላቅ መሪዎች፣ ዓለምን የቀየሩ ሰዎች፣ በዓለም ታሪክ ጎልተው የተሰሙ ድምጾች በሙሉ ብዙ ርቀት ከመጓዛቸውና ዘላለም በብዙ ትውልዶች ከመወሳታቸው አስቀድሞ በእርጋታ ተራምዷል። የዝምታ ጊዜያትን፣ ማንም ሰው በእነሱ ያላመነባቸው ጊዜያትን፣ ዓለም ሳያያቸው ራሳቸውን በመገንባት ያለፉ ዓመታትን ማለፋቸው የግድ ነበር። ስለዚህ እናንተም ከነሱ አትለዩ። የሆነ ነገርን መሆን ከፈለጋችሁ ያ ነገር እምነትን፣ ጊዜን ይጠይቃል። አሁን ያላችሁበት ቦታ ወደፊት የምትሆኑበት ቦታ እንዳይደለ፣ ነገር ግን አሁን ደግሞ የግድ እዛ መሆን እንዳለባችሁ ማመንን ይፈልጋል። ስለዚህ አሁን እዛ አልደረስኩም እያላችሁ ራሳችሁን ማስጨነቅ አቁሙ። ራሳችሁን ከሌሎች ጋር ማነጻጸር፣ ራሳችሁን መጠራጠር አቁሙ። መገኘታችሁ ብቻ ብዙ እንዲናገር ፍቀዱ። ሁሉን ነገር ለሰዎች ለማረጋገጥ መጋጋጥን አቁሙ። ሰዎች ልዩነቱን እንዲረዱት ተዋቸው። ይሄ እንግዲህ ፕሮሰሱን ስታምኑና በዛ መስመር ስትራመዱ የሚገለጥላችሁ እውነታ ነው። ስለዚህ ከዚህ በኋላ ዓለም እናንተን ለማጣደፍ ስትሞክር እናንተ ግን ረጋ በሉ። በሚገባ ተንፍሱ። የዓላማችሁ መሃል ላይ ቆሙ። ሕይወት ሩጫ እንዳልሆነች አስታውሱ። ሌጋሲ በጥድፊያ እንደማይገነባ ለራሳችሁ ንገሩት። ያ የሚገነባው በዝምታና በእርጋታ ውስጥ ነው። በአንድ ጊዜ 100 እርምጃ መራመድ የለም። ቀስ እያላችሁ አንዱን ጨርሳችሁ አንዱን እየጨመራችሁ ነው እዛ መድረስ የሚቻለው። ስለዚህ በትጋትና በጥንካሬ ተራመዱ። የእናንተ ጊዜ እየመጣ ነው። ታዲያ ያ ጊዜ ሲመጣ ዝም ብሎ ቦታችሁ ላይ መድረስ ብቻ አይደለም፣ ዓለምን ነው ከእናንተ ጋር ይዛችሁ የምትሄዱት። አያችሁ፣ ሂደቱን ስታምኑ
የሰዎችን ማረጋገጫ ሳይሆን ራእያችሁን ነው የምታሳድዱት። የሰዎች ሐሳብ የእናንተን እርምጃ እንዲወስን በፍጹም አትፈቅዱ። የተጠራችሁበትን ዓላማና ሥራ ወቁ። ከሁሉም በላይ ደግሞ ያልተጠራችሁበትን የእናንተ ያልሆነውን መስመር በሚገባ ለዩ። ያ ነው እድገት ማለት፣ ያ ነው ትልቅ ጥበብ ማለት። ያኔ ነው እርምጃና ውሳኔያችሁም የማይነቀነቅ የሚሆነው። ምክንያቱም ልክ ከሕይወት ዓላማችሁ ጋር አንድ መስመር ላይ ስትቆሙ የእናንተ ያልሆነ ነገር በፍጹም ያንን መስመር አልፎ መግባት አይችልም። ሁሌም ቢሆን ከንጽጽር ስትርቁና በራሳችሁ መንገድ ላይ ብቻ ስታተኩሩ ድል አጠገባችሁ ይሆናል። ስለዚህ ዓለምን እንድትጣደፍ ተዋት። አሰራሮች ይቀየሩ። ወቅታዊ የሆኑ ጉዳዮችን ሰዎች እንዲያሳዱ ተዋቸው። እናንተ ግን በራሳችሁ ዞን ላይ ቆዩ። ጊዜ የማያጥረውን ነገር ገንቡ። ምክንያቱም መጨረሻ ላይ ትሬንድ የነበሩ ነገሮች ይጠፋሉ፣ አጃቢዎች ይቀንሳሉ፣ ጭብጨባም እየደበዘዘ ይመጣል። ነገር ግን ያ በዝምታና በትጋት ውስጥ ሆናችሁ ቀስ እያላችሁ የገነባችሁት ነገር በጊዜና በወቅቶች ሳይለዋወጥ ምልክታችሁ ሆኖ አጠገባችሁ ይኖራል። ስለዚህ ወደ ኋላ የመቅራት፣ የመጥፋት፣ የመበለጥ ስሜት ከተሰማችሁ በፍጹም ያ ስሜት ልክ እንዳልሆነ ላረጋግጥላችሁ ፈልጋለሁ። ምክንያቱም ያ እናንተ ያላችሁበት ቀስ እያለ የሚሄደው ዝም ያለው ብቻችሁን የሆናችሁበት መንገድ ሕይወታችሁን የሚቀይር ወሳኝ መንገድ ነው። ያ መንገድ ነው ልዩነትን የሚፈጥረው። ስለዚህ እዚያው መንገዳችሁ ላይ በጽናት መቆየት አለባችሁ የሚለው የዛሬው ቪዲዮ መልእክታችን ነው። እስከ ፍጻሜው በመቆየት ካደመጣችሁና ቪዲዮውን ከወደዳችሁት ይጠቅመዋል ለምትሉት ወዳጃችሁ አጋሩት። እናንተም ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን አስደናቂ የሕይወት ትምህርትን ያዘሉ ቪዲዮዎችን ተከታተሉ። በሰዓቱ ለነበራችሁ ቆይታ ግን እጅግ አድርገን እናመሰግናለን።